ቻችሁ ከዜሮ ተነስታችሁ ዩቲዩብ ቻናላችሁን ማሳደግ ትፈልጋላችሁ ማለት ነው። በዛሬው ቪዲዮአችን ከዜሮ ተነስታችሁ እንዴት አድርጋችሁ ዩቲዩብ ቻናላችሁን እንደምታሳድጉ ማሳያችሁ ይሆናል ማለት ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች መጀመሪያ ሰብስክራይብ በማድረግ እንጀምር ማለት ነው። በዚህ ዩቲዩብ ቻናል ስለተለያዩ ስለ ዩቲዩብ እና ስለተለያዩ ዩቲዩብ በዜሮ ብር እንዲሁም ደግሞ ዩቲዩብን በቀላሉ መንገድ ጀምራችሁ እንዴት ስኬታማ እንደምትሆኑ አብረን የምናወራበት ቻናል ነው ማለት ነው። አብረን እንጀምራለን ማለት ነው። ሁላችሁም ሰብስክራይብ ማድረጋችሁ እንዳረሱ ይሄን ቪዲዮ ላይክ ማድረግ እንዳይረሳ ማለት ነው ጋይስ። ስለዚህ ያው ትንሽ ቶንሲል ነገር ስላመመኝ ማለት ነው ሰሞኑን ልጠፋባችሁ ይችላል ማለት ነው። ይሄ ምናልባት የመጨረሻ ቪዲዮ ሊሆን ይችላል ማለት ነው። ከበዓል በፊት ማለት ነው። ስለዚህ ሁላችሁም ላይክ ሰብስክራይብ ማድረግ እንዳረሱ ማለት ነው። ሲሻለኝ ቀጥታ ማቀርብላችሁ ይሆናል። አሁን ራሱ ድምጼ ተዘግቷል። ለድምጹም ጥራት ይቅርታ ጠይቃለሁ ማለት ነው። ቀጥታውን ወደ ቪዲዮ ኒድ ማለት ነው። ላችሁ ኮሜንት ላይ ሀሳባችሁን ጻፉልኝ ማለት ነው። ላይክ ማድረግ ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮ ኒድ አርኳችሁ ማለት ነው ጋይስ። አጠር ያለ ቪዲዮ ነው የሚሆነው ማለት ነው። ቢያንስ የ3 ደቂቃ 4 ደቂቃ ቪዲዮ ነው ማለት ነው። ስለዚህ የመጀመሪያው የሚሆነው ዩቲዩብ አይዲያችሁን ምረጡ ማለት ነው ጋይስ። ስለዚህ አይዲያችሁን መምረጥ አለባችሁ ማለት ነው። አይዲያችሁ ለመምረጥ ደግሞ በቀላሉ ምን ታረጋላችሁ? ከባለፈው የሰራሁት ቪዲዮ አለ፣ እሱን ማየት ትችላላችሁ። ከዛ በተለየ ግን ማድረግ ከፈለጋችሁ ስልካችሁ ላይ 5 ቻናል ተከፍታላችሁ ማለት ነው፣ ፌስለስ የሆነ። ከዛም በኋላ በአምስቱም ቻናል የተለያየ ኮንተንት ትለቁበታላችሁ ማለት ነው፣ እናንተ የምትፈልጉትን ማለት ነው። ከዛም በኋላ ከነሱ ውስጥ ጥሩ እይታ ያገኙ ንቻችሁ አድርጋችሁ ትቀጥላላችሁ ማለት ነው። ስለዚህ ምርጥ ሐሳብ ይመስለኛል ማለት ነው። እሱን ተጠቀሙበት ጋይስ ማለት ነው። ይሄን ብታረጉ የተሻለ ነው ለእናንተ ማለት ነው። ስለዚህ አሁን ደግሞ ቀጥታ ወደ ሁለተኛው እንሂድ ማለት ነው። ሁለተኛው ደግሞ የቪዲዮአችሁ አሰራር ነው ማለት ነው ጋይስ። ቪዲዮአችሁን እንዴት አድርጋችሁ እንደምትሰሩ ብዙ ሰዎች ሊያዩት የሚገባ ቪዲዮ ይሆናል ማለት ነው። አቀራረባችሁ ወሳኝ ነው ማለት ነው። ስለዚህ ሁላችሁም ቢሆን አቀራረባችሁን አሳምሩ ማለት ነው። ምክንያቱም ቪዲዮአችሁን ሰው ሊመለከተው መምጣት አለበት ማለት ነው። ምክንያቱም ያው ሰው ለእናንተ ጥሩ ነገር ካልሰጣችሁ ማለት ነው ሰውም ለምን ይፈልጋችኋል ጋይስ። ስለዚህ እሱን ጥያቄ ውስጥ አስገቡ ማለት ነው። እናንተ ለሰው ጥሩ ነገር ከሰጣችሁ ውጤታማ ለመሆን አትቸገሩም ማለት ነው። ስለዚህ ዋናው ነገር ደግሞ ስክሪፕት መጻፍና እንዲሁም ደግሞ ቪዲዮ ኤዲት አደረጋችሁና የምንለቁበት ሰዓት ይወስነዋል ማለት ነው። እሱም በሌላ ቪዲዮ እሰራላችኋለሁ ማለት ነው፣ የምንለቁበትን ሰዓት ማለት ነው። እንዲሁም ግን እኔ የምመክራችሁ ቢያንስ በሳምንት 2 ቪዲዮ ቢለቁ የተሻለ ነው ማለት ነው። ምክንያቱም 2 ቪዲዮ መልቀቅ በጣም አሪፍነቱ ጥቅምነቱ ማለት ነው ጋይስ ቻናላችሁን እያሳደገ ይሄዳል ማለት ነው። ከፍ እያደረገ ይሄዳል። ቪውንም ሁሉንም ነገር ከፍ እያደረገ ይሄዳል ማለት ነው። ስለዚህ ቢያንስ በሳምንት 2 ቪዲዮ ለመልቀቅ ሞክሩ ማለት ነው። የዛን ሰዓታችሁን ትመርጣላችሁ ማለት ነው። ለምሳሌ እኔ የምለቀው የነበረው ሰኞና አርብ ነው ማለት ነው። አሁን ግን ቀይሬዋለሁ ማለት ነው። ሮብና ቅዳሜ ነው የምለቀው ማለት ነው። ስለዚህ ሁላችሁም አሁን ስለቀየርኩት ሰዓቱን ማለት ነው ዩቲዩብ አልጎሪዝሙ ሊደናበር ስለሚችልና እኔ ሊያረዳኝ ስለሚችል ማለት ነው ላይክ እያደረጋችሁ ጀምሩት ማለት ነው። ሁላችሁም ቢሆን አቀራረባችሁን ካሳመራችሁና ቪዲዮ ኤዲት አደረጋችሁ ሁሉ ነገር ካሳመራችሁ ምንም ነገር ሊጎላችሁ አይችልም ማለት ነው። ወደ አንደኛው ሲሄድላችሁ ደግሞ ቪዲዮአችሁ ሼር መደረግ አለበት ጋይስ። ለብዙ ሰዎች መድረስ አለበትና እንዲሁም ሼር መደረግ አለበት። ለምሳሌ ቴሌግራም ትከፍታላችሁ። የቴሌግራም ቻናል ከከፈታችሁ በኋላ ሼር ማድረግ ትችላላችሁ ማለት ነው። እዛ ላይ የቴሌግራም ቻናል ደግሞ ያው ካልከፈታችሁ ማለት ነው ዩቲዩብ ከጀመራችሁ በኋላ ቀስ በቀስ ትከፍታላችሁ ማለት ነው። ከዛ በተለየ ደግሞ ግሩፕ ላይ ሄዳችሁ ሊንካችሁን ማስቀመጥ ትችላላችሁ ማለት ነው። የተለያዩ የዩቲዩብ የሚሰሩ ሰዎች ግሩፕ አለ ማለት ነው። የዳጊኮም የተለያዩ ግሩፖች አሉ። እዛ ላይ ሊንካችሁን ማስቀመጥ ትችላላችሁ ማለት ነው። ጋይስ የዛሬ ቪዲዮአችን ይሄን ይመስላል ማለት ነው። አጠር ያለች ጠቃሚ የሆነች ቪዲዮ ነው ማለት ነው ያመጣሁላችሁ ከማንዛዛባችሁ ብዬ ነው ማለት ነው። ስለዚህ ሁላችሁም ጨርሱና ውጡ። እኔ ለወቻባሪ አልጨነቅም ማለት ነው ሁሌም እንደምላችሁ። ስለዚህ ላይክ ማድረግ እንዲሁም ሰብስክራይብ ማድረግ እንዳይረሳ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ ጋይስ ማለት ነው። አዲሱ ቻናላችን ሊንኩን አስቀምጥላችኋለሁ ኮሜንት ላይ ፒን አደርግላችኋለሁ። እሱን ገብታችሁ ሰብስክራይብ አድርጉ። ቢያንስ 100 እናድርሰው ማለት ነው። ይመቻችሁ። በቀጣይ ቪዲዮ እስከምንገናኝ